ሰላም ዛሬ እየላጀ መጣት የሳይንስ ሙከራ ነው። ልጆች ይሄ ምን እንደሆነ ታውቃላችሁ? ይሄ ሎሚ ነው። ሳንቲምም አለ፣ ቁላን አለ። በኋላ አሳያችኋለሁ። እዚህ ጋር ደግሞ 3 ብርጭቆ አለ። 1 2 3 ሁሉም ብርጭቆ ውሃ እሞላለን። ሁለተኛው እየሞላ ነው። ሶስተኛ እየሞላው ነው። ቀደም ያሳያችሁን እንቁላል አንድ ውስጥ እንከተዋለን። እንደምታዩት እንቁላል ስር ገባ። ሎሚ አንድ ውስጥ እንከተዋለን። ገባች ማለት አሁን ደግሞ ሳንቲሙን እንከታለን። ገባች ሳንቲምና እንቁላል ወደ ውስጥ ገብቷል። ይሄ ደግሞ ተንሳፍፏል። ሎሚያ እንደምታዩት ወደ ውስጥ አልገባችም። ልጆች ሎሚ እንዳልገባ ታውቃላችሁ? ውስጥ ሳንቲምም ገብቷል፣ እንቁላልም ገብቷል። ሎሚ ብቻ አልገባም። ሎሚ ግን ወደ ውስጥ አልገባም። ልጆች ይሄ ሎሚ ውስጥ እንዳልገባ ታውቃላችሁ? ጥግግት ስለሌለው ነው። እሺ ጥግግት ማለት ጥቅጥቅ አለ ማለት ነው። እሺ በሳይንስ ምርምር እንደሚታወቀው በእይታ እኩል ቢሆንም የሎሚ ጥግግቱ አነስተኛ ነው። በዚህ ምክንያት ይሄ ሎሚ ውሃ ውስጥ ሊገባ አይሰምጥም። ይሄ እንቁላል ግን ውሃ ውስጥ ሰምጧል። ምክንያቱ ደግሞ አንድ ቁስ ትልቅ ቢሆንም ጥግግቱ አነስተኛ ከሆነ ውሃ ውስጥ ሊሰምጥ አይችልም ማለት ነው። ስለዚህ ልጆች በዛሬ ዝግጅታችን ደስተኛ እንደሆናችሁ እተማመናለሁ።